ውድ ቤተሰቦች ይሄ ዚጋ ፖድካስት ነው። ዚጋ ፖድካስት ብዙ ማህበራዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮችና ፖለቲካዊ ጉዳዮችን እያነሳን ሀሳቦችን የምንለዋወጥበት ወይም ደግሞ የምናሳውቅበት እኛም የምናውቅበት ብለን ያዘጋጀነው ፕሮግራም ነው። በዚህ ፕሮግራም ዛሬ እንደ አዲስ ይዘን ስንመጣ የሸኮ ብሔረሰብ ላይ መስራት አስበናል። በዚህ ብሔረሰብ ላይ ምን አይነት ታሪካዊ አመጣጥ እንዳለው፣ ማህበራዊ መሰረቱ ምን እንደሚመስል፣ ኢኮኖሚያዊ መሰረቱ ምን እንደሚመስል፣ እንደዚሁም ደግሞ ፖለቲካዊ አስተሳሰቡ ምንድነው ወይ ደግሞ ምን አይነት አስተሳሰብ ያለው ማህበረሰብ ነው የሚለውን ነገር ማንሳት እንፈልጋለን። ከዚህ ጋር ተያይዞ ማህበረሰብ ውስጥ ያደጉ ማህበረሰቡን የሚመሩ ከህዝብ የተወከሉ አንድ የጎሳ መሪ አለን። ሁለተኛ ከሽምግልና ጉዳዮችንም ማህበራዊ መሰረት ውስጥ ገብተው በደንብ አብስለው የሚሰሩ አንድ የሀገር ሽማግሌም አለን። በተለይ ሀሳቦችን በደንብ እያነሳን በደንብ እንዲያስጨብጡን እናደርጋለን። በዚህ ጉዳይ ላይ ወይ ደግሞ በዚህ ፕሮግራም ላይ ሁላችንም ሀሳባችንን የምንለዋወጥበት ይሆናልና መልካም የውይይት ጊዜ ይሁንልን እላለሁ። አመሰግናለሁ። ወደ ውይይታችን እንሄዳለን። እሺ፣ ስሜ ኮምቱ ዱሻ እባላለሁ። የሸኮ ጎሳ መሪ ነኝ። ይህ ማለት ደግሞ ኮምቱ ዱሻ ማለት ኮምቱ ማለት ንጉስ ማለት ነው በአማርኛ ሲተረጎም። በሸኮኛ ኮምቱ ይባላል። ኮምቱ ዱሻ ኮይነብ ዋናው ንጉስ እሱ ነው። እኛም ደግሞ ከታች ያለ ነው ኮምቱ ዱሻ። ኮይነብ የሚባለው ደግሞ ያው ንጉስ እንደማለት ነው። ስለዚህ ልጅ ነኝ ንጉስም ነኝ እና በየኪ ወረዳ የሸኮ ንጉስ ማለት ነው። እና አሁን እኛ የሰራነው ያለው ነው ከዚህም ቀደም በንጉሳዊ አገዛዝ ዘመን ላይ በኮምቶች ወይም በንጉሶች ሲመራ ነበር፣ በባላባቶች ሲመራ ነበር፣ ሲተዳደር ነበርና ይህ በደርግ ደግሞ ተበታትነዋል። በደርግ የተበታተነ ስለሆነ በደርግ መንግስታት የተበታተነውን ዛሬ ደግሞ በኢህአዴግ ዘመን አሁን እያንዳንዱ ደግሞ መብቱ ይከበር በሚል መንግስት የኛን መብት ደግሞ እንድናስከብር ከመንግስት ጋር ተያይዞ መንግስት አስፈላጊ እንደሆነ ለኛ ድጋፍ ሰጥቶ ጠርቶ በማሳወቁ የተነሳ ዛሬ ደግሞ ተደራጅተን ባለንበት አገራችን ላይ እያንዳንዳችን ህዝብን ተበታትኖ የነበረውን ህዝብ እየሰበሰብን እንዲሁም አሁን ደግሞ የሸኮ ትከሻ በንጊ የሚል በአመት በጥር ወር ውስጥ የሚከበር እሱን ትከሻ በንጊ በማለት ይሄንን ድሮ የነበረ ተረስቶ የነበረውን ዛሬ ህዝቡ በአንድ ላይ ወጥቶ ይሄንን ያከበረ ይገኛል። እሺ፣ የሸኮ ብሔረሰብ በራሱ ከየት ተነስቶ የት ድረስ ይኖር ነበር? በማን ይመራ ነበር? በምን አይነት አስተዳደራዊ መንገድ ይተዳደር ነበር የሚለው ላይ? አዎ፣ የሸኮ ብሔረሰብ ቀጥታ ብሔረሰብ ነው፣ ራሱን የቻለ ነው። ቀጥታ ከሱዳን ተነስቶ በምዕራብ ኦሞ ላይ ሰፍሮ ከዛም በኋላ የኮይነብና የጃቡርጅ በሚል ወንድማማቾች ቀጥታ ታላቁ ደቡብ ኦሞ ላይ ሰፈረ። ወደዚህ ደግሞ በሸኮ ወረዳ በየኪ ወረዳ ላይ ደግሞ መጥቶ የሰፈሩት የኮይነብ ልጆች ናቸው። የኮይነብ ልጆች እዚህ የሰፈሩት ግዛታቸው እስከ ጋመድሮ መልስ እየተቆጣጠሩ እያስተዳደሩ በኃይለ ሥላሴ ዘመነ መንግስታት ቀጥታ ሲያስተዳድሩ የነበሩት እነዚህ ጎሳ መሪዎች ናቸው። ጥሩ፣ ጎሳ መሪ ወይም ንጉሶች ናቸው። በንጉሳዊ እሱ ላይ አሁን ዘመን ሲያስተዳድሩ የነበሩት ከደቡብ ሱዳን ተነስቶ እስከ ቴፒ ድረስ ከጉራ ፈርዳ በየሾኮ አድርገው ቴፒ ድረስ ሰፍሮ እየኖሩ ነበረ ካልን ሲኖሩ ለምሳሌ አሁን ዘመናዊ አስተዳደር ላይ ማዕከላዊ መንግስት አለ፣ ከዛ ክልል አለ፣ ከዛ ዞን አለ፣ ከዛ ወረዳ አለ። በዛ ልክ ያስተዳድራሉ። የድሮ የንጉሳዊ አስተዳደር ወይ ደግሞ ንጉስ ኮይነብ እንዴት ነበረ አካባቢውን የሚያስተዳድር የነበረው?
ንጉስ ኮይነብ በዛን ሰዓት በሚኖርበት ጊዜ ይሄ እኛ ጋር ቴፒና በቆን የሚያገናኘው የኪ ወረዳና በቆን የሚያገናኘው የኪ ወረዳን ሸኮ ወረዳን የሚያገናኘው መሃል በቆ ወንዝ ነበረ እና በቆ ወንዝ ድልድዩ በጣም አስቸጋሪ ስለሆነ እኛ በሞቻ አውራጃ የኪ ወረዳ ይተዳደር ነበረ። መንገዱ አስቸጋሪ ከመሆኑ የተነሳ ድልድዩ አለመሰራቱ የተነሳ ለጊዜው በሞቻ አውራጃ የኪ ወረዳ የኪና ጎደሬ ወረዳ በመባል ይተዳደር ነበረ በዛን ዘመን እና ሸኮ ወረዳ ደግሞ ጊሜራ አውራጃ ተብሎ ይተዳደራል። የኪና ጎደሬ ደግሞ በሞቻ አውራጃ ስር ይተዳደር ነበረ። እና ሁለተኛ ተሳታፊያችን ላይ በደንብ ስሞቱን ሙሉ ስማቸውን ተናግራችሁ ቀጣይ አሁን ቅድም ያነሳውት ላይ ለምሳሌ ንጉሱ አለ። ንጉሱ ስለ አካባቢው ያለውን ነገር ለማስተዳደር በአካባቢው የግብር ፕሮግራሞች ነበሩ፣ የመንፈሳዊ ማለት የአምልኮ ስርዓቶች ነበሩ። እነዚህን አንድ ላይ ሰብሰብ አድርጎ በየአካባቢው ጉራፈርዳም ያለውን ቴፒ ያለውንም ሸኮላ ያለውን አንድ ቦታ ሄዶ አምልኮ የማድረግ ፕሮግራም ድሮ ነበር ይባላል እና እሱም አንድን አካባቢውን አንድ አድርጎ ለማስተዳደር እንደ አስተዳደር ስርዓት ስለሆነ እሱን ነገር ላይ ያለውትን ሀሳብ ያነሱልን። እሺ አመሰግናለሁ። እኔ ስሜ ኮምቱ ኮዛ ይባላል። የየኪ ወረዳ አገር ሽማግሌ ነኝ። ከዚህ ቀደም ሲልም ባለባቶች ቀደም የነበሩት ባለባቶች ሲኖሩ ስርዓት አለው፣ ህግ አለው፣ ደንብ አለው። ማንኛውም ባለባት ሲቀመጥ የሱ ቀድሞ ቀማሽ የሚባለው የሱ አጠገብ ላይ ቁጭ ብለው ነበረ አብሮ ሲዞሩ ሲሰሩ ሲያለሙ የነበረውና በዛ ምክንያት ነው እኔ ሀገር ሽማግሌ ተብዬ ዛሬ እዚህ ሀሳብን ላቀርብ የቻልኩትና አጠቃላይ የሸኮ ግዛቱ ዋና ባለባቱ አባት የሆነ የሸኮ ጎሳ ንጉስ የሆነው ኮይናብ ነው። የት ነው? ያጊታ የሚባል የኮይናብ ግዛት ዛለ። ጉራፈርዳ የኮይናብ ልጅ ነው። ሸኮ ወረዳ የኮይናብ ልጅ ነው። የሸኮ ላይ ያለው የኮይናብ ልጅ ነው። የኪ ላይ ያለው የኮይናብ ልጅ ነው። ስለዚህ እንዴት ያደርጋሉ? ግዛቱ እዚህ የኪ ላይ ያለው ጉራፈርዳ ላይ ያለው ሸኮ ላይ ያለው አጠቃላይ የእህል አይነቶች ማር እንደገና መጀመሪያ የተወለደ ላም ለማን ነው የሚሄደው? የጉራፈርዳ ወረዳም የሸኮ ወረዳም የየኪ ወረዳም አጠቃላይ ይዞ ለማን ነው የሚወስደው? ለንጉስ ለኮይናብ ነው። ዋና የሸኮ ባላባት ኮይናብ ነው። አሁን የኮይናብ ልጅ ናቸው። የኮይናብ ልጅ የት ላይ ነው ያሉ? ቀደም ሲልም የነበረው አባቱ አያቱ የኪ ላይ ሆኖ ለኮይናብ ነው ሲተዳድረው የነበረው። ስለዚህ እነሱ እንኳን እድሜያቸው እንትና ብለው ሞቶ ቢጠፉ አሁን እሳቸው የተወለደው ከኮይናብ ልጅ ነው። ኮይናብ ደግሞ የሚወስድ እንጂ ከሌላ ዝም ብሎ ሀብታም ስለሆነ ዝም ብሎ ትልቅ ሰው ስለሆነ ዝም ብሎ ንግግር ስላውቅ አይደረግም። እሱ የማይደረግ ነው። በብሔራችን በባህላችን በወጋችን የለም። የኮይናብ ንጉሱ ኮይናብ ልጅም ቢሆን መጥቶ ስያሜ ተሰጥቶት ለማን ነው ኃላፊነቱ? ለአባ ኮይናብ ነው። ስለዚህ በዛ የተነሳ ነው አሁን አባ ኮምቱ ዱሻ ኮይናብ አሁን እዚህ የየኪ ወረዳ ላይ እንደ ልጅ ሆኖ ንጉስ ሆኖ እየመሩ ያሉ። ጥሩ። ስለዚህ አሁን ወደ ንጉሱ ተወካይ ልምጣና ዱሻ ኮምቱ ዱሻ የት አካባቢዎችን ያስተዳድር ነበር የሚለው ነገር ነው። ኮምቱ ዱሻ በቃ እዚህ የየኪ ወረዳ ላይ በቴፒ ከተማ ላይ መቀመጫውን ያደርጋል። ቀጥታ ከስሩ ታናሽ ወንድሞች አሉት። አባ ኮይናብ ሲመጣ ቅድሚያ
ለቆርጻ እሱ ይጋብዛል። ሁለተኛም ደግሞ በጻኑ ለዘይኒ ጻኑ ይጋብዛል። ከዛ ለበጪ ለሾሻ ለኮም እሳቸው ነው የሚጋብዙ። ቀጣይ ይጋብዛሉ፣ ይሄዳሉ፣ አምልኮ ስፍራቸውን እዛ ያደርጋሉ። በየኪ ላይም ደግሞ አሉ አራየኪ የሚባሉ አራ የሚባሉት እዛ ኮምቶ አሉ። ኮምቶ አራጋ እዛ ይሄዳሉ የኪ ላይ። ግን መጀመሪያ እዚህ ዩኒቨርሲቲ አካባቢ ላይ ዱሻ ኮይነብ መቀመጫውን እዚህ ነው ያደረገው። እነሱን በሙሉ ጠርንፎ ይዘው ወደ ዘይኔም ጻኑም ቀጥታ ለበጪም ለሾሻም ለኮም ለምቺ እንዲሁም ደግሞ ለኮርጻ በተለያዩት በቃ ወደ እዚህ ኑጳ የሚባል አለ። አሁን በዚህ በጎሳ መሪ ውስጥ እሱ አልገባም እንጂ ጎሳ መሪ ኑጳ የሚባል ነበረ እዚህ ጋር እና እሱም ለነሱ እሱ ነው ጠርንፎ የሚልካቸው እና እዛ ሄዶ እዛ ቀበሌ ያሉትን እነሱ በሚገዙበት ግዛት ውስጥ ያለውን ይመርቃሉ። ያም በ5 አመት ወይንም በ2 አመት እየመጣ ይሄንን ይመርቃል። የሚሰጠውን መስዋዕት ያደርጉለትና መስዋዕትን ተቀብሎ ለነሱ ይመርቅና ይወጣል። ሁሉ ነገር ይባረካል ማለት ነው።